ይህ በምስሉ ላይ የምትመለከቱት የ7 ዓመቱ ሕፃን ሀበን ካሱ በአሰቃቂ ሁኔታ ተገደለ። ሰበር ዜናም አዲስ አበባ ውስጥ ሰሚት አካባቢ ታህሳስ 5 ቀን 2018 ዓ.ም ከቤቱ ከወጣ በኋላ የጠፋው የ7 ዓመቱ ሕፃን ሀበን ካሱ በአሰቃቂ ሁኔታ መገደሉ ተረጋግጧል። ይህ ልብ የሚሰብር ዜና መላውን ኢትዮጵያ ሕዝብ ያሳዘነ ሲሆን በተለይም ቤተሰቦቹና ወዳጆቹ በከፍተኛ ሀዘን ውስጥ ናቸው። ሕፃን ሀበን ከቤቱ ከወጣ በኋላ ባለመመለሱ ቤተሰቦቹ በማህበራዊ ሚዲያ የአፋልጉኝ ጥሪ ሲያቀርቡ እንደነበር ይታወሳል። ይህ በእንዲህ እንዳለ ፖሊስ ለቤተሰቦቹ ዛሬ ጠዋት የደረሰውን አሳዛኝ ዜና ያሳወቀ ሲሆን ቤተሰቦቹም አስክሬኑ ከምርመራ በኋላ በመቀበል በዛሬው ዕለት በሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽመዋል። ይህ አሰቃቂ ወንጀል የፈጸመው ተጠርጣሪ በፖሊስ ቁጥጥር ስር የዋለ ሲሆን ሕፃኑን ገድሎ የደበቀበትን ቦታ በማምራት አሳይቷል። የሕፃን ሀበን አስክሬን የተገኘው በየካ ጫካ ውስጥ ሲሆን ተጠርጣሪው ሕፃኑን አስቀድሞ ገድሎት ለቤተሰቦቹ በመደወል ገንዘብ ይደራደር እንደነበረ ተገልጿል። ፖሊስ ወንጀሉን የፈጸመው ግለሰብ በቁጥጥር ስር በማዋል ምርመራውን አጠናክሮ የቀጠለ ሲሆን ይህንን አሰቃቂ ድርጊት የፈጸመው ግለሰብ ምን አይነት ቅጣት እንደሚጠብቀው ለማወቅ ህብረተሰቡ በጉጉት እየተጠባበቀ ነው። ይህ በእንዲህ እንዳለ የሕፃን ሀበን ቤተሰቦች እና ወዳጆች ከፍተኛ ሀዘን ውስጥ የሚገኙ ሲሆን መላው ኢትዮጵያም በሀዘናቸው ተካፍለዋል። ይህ አሰቃቂ ክስተት በሕፃናት ላይ የሚፈጸሙ ጥቃቶችን ለመከላከል ሁሉም ዜጋ ትኩረት እንዲሰጥ የሚያሳስብ ነው። ፈጣሪ ነፍሱን ይማር፣ ለቤተሰቦቹ ደግሞ መጽናናትን እንመኛለን። ትኩስና አዳዲስ መረጃዎች እንዳያመልጦት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። እናመሰግናለን። ኢትዮ አዲስ ኒውስ